ይህ የምታዩት ቤይ ሊፍ ወይንም ደግሞ የላውሮ ቅጠል በመባል የሚታወቀው ምግብ ማጣፈጫም ነው፣ የውበት መጠበቂያም ነው፣ ደግሞ መድኃኒት ነው። በተለይ ለፀጉር ማሳደጊያነት የሚውሉ ቅባቶች ወይንም ደግሞ ስፕሬዎች ከዚህ ቅጠል በሰፊው ይሰራሉ። ከ5 እስከ 10 ይህንን ቅጠል አድርገን በውሃ አፍልተን ፀጉራችንን ከታጠብን በኋላ ፀጉራችንን እንደ መለቃለቂያ ወይንም ደግሞ ፀጉራችን ፍሪ ስናደርግ እንደ ስፕሬይ ብንጠቀመው የፀጉር መርገፍን ይከላከላል። ፀጉር እንዳይደርቅና እንዲለሰልስ ያደርጋል። የፀጉር እድገትን ያፋጥናል፣ ፎሮፎርን ያጠፋል። ይህም ለፀጉር እጅግ ተወዳጅ አድርጎታል። ለሩዝ፣ ለፓስታ፣ ለሾርባ በጣም ተወዳጅ ማጣፈጫም ነው። ከምግብ ጋር ስንወስደው የምናገኛቸው ጥቅሞች የስኳር በሽታን ይከላከላል ወይንም ደግሞ ይቀንሳል። የደም ዝውውርን ያፋጥናል፣ ጭንቀትን ይቀንሳል፣ የምግብ መፈጨትን ያፋጥናል። ስለዚህ ይህን ቅጠል በቤታችን ወሰድን ማለት የውበት መጠበቂያ ነው፣ የጤና መጠበቂያ ነው፣ የምግብ ማጣፈጫ ነው። እንድትገዙት አበረታታችኋለሁ። በጣም ምርጥ የሚባል ተፈጥሯዊ ቅጠል ነው። ይህ ቤይ ቅጠል በዚህ መልኩ አሽገን አዘጋጅተነዋል። መግዛት ለምትፈልጉ አድራሻችን ቤተል ወደ ቶታል በሚወስደው መንገድ ኦሮሚያ ባንክ ፊት ለፊት ለንደን ፕላዛ ምድር ላይ ታገኙናላችሁ። ይህን ቅጠል ግዙት፣ ከቤታችሁ አይጥፋ፣ ትወዱታላችሁ፣ ታመሰግኑኛላችሁ ደግሞ በመግዛታችሁ።